177ን ይዤላችሁ ብቅ ብያለሁ። በዛሬው በክፍል 177 ይዤላችሁ ስመጣ እንግዲህ ቅድስት በጣም እየተጨነቀች ትገኛለች። ምክንያቱም መድብል እንደወጣ አልተመለሰም። ቅድስትም በጣም ተጨንቃ መድብል የት ሄዶ ነው? ችግርስ ቢገጥመው ለምን አልደወለልኝም? እያለች እያሰበች ትገኛለች። ቅድስትም እንግዲህ ከብሩክ ጥግ ቁጭ ብላ ተጨንቃ ምንድነው የሆነው? ምን ሆኖ ነው እያለች ታስባለች። ብሩኬም እንግዲህ የፊቷ ጭንቀት ታይቶታል። ግን ምንም መናገር ስለማይችል ባለበት ሁኔታ ሆኖ እሱም ተጨንቆ ያያታል። ቅድስትም እንግዲህ ሶፋ ላይ ተቀምጣ ማንም የለም ምን ሆኖ ነው? መድብል ይህን ያህል እንኳን በቤተሰብ የሚጨክን ሰው አይደለም። ያለበትን ቦታ እንኳን ምን አለ ደውሎ ቢያሳውቀኝ እያለች ታስባለች ቅድስት ማለት ነው። ሆኖም ግን መድብል አሁንም ያለበት ቦታ አልታወቀም። የት ሄዶ ነው? ምን ገጥሞት ነው? ችግር ገጥሞት ይሆን እያለች ቅድስት እየተጨነቀች ትገኛለች ስለ መድብል ማለት ነው። ትነሳና ስትጠጣ ስላደረች በጣም ሰክራ ስለነበረ ተኝታ ስትነሳ ራሷንን መቋቋም ያቅታታል። አንገቴን ራሴን እያለች እየተወዛገበች ትገኛለች። ይህን ራሴን እያለች ትገኛለች ማለት ነው። ከዛም ቅድስትም መድብል አምሽቶ ስላልመጣ ምን ሆኖ ነው? ምን ተፈጥሮ ነው? እያለች ትጨነቃለች ማለት ነው። ከዛም እንግዲህ መድብል ይመጣል። በጣም ይቅርታ አስጨነቅኳችሁ አይደል? እያለ ይናገራል ማለት ነው። በቃ በጣም ይቅርታ የሆነ ጉዳይ ነበረኝ፣ በዛ ጉዳይ ነው የቆየሁት ይላለኝ። ቢያንስ እንኳን እኮ ብዙ ቦታ ደወልኩኝ፣ ኤዶም ጋር ደወልኩኝ፣ ግን አንተ የለህም። ቢያንስ እንኳን ደውለህ ደህና ነኝ ብለህ አትነግረኝም ወይ ትለዋለች ቅድስት ማለት ነው። እንግዲህ መድብልም በጣም ይቅርታ ስልኬ ባትሪ ዘጋ፣ የነበርኩባቸው ሰዎችም መደወል አልችልም ነበር፣ የሆነ እቅድ እያወጣን ነበር ስላት፣ ምንድን ነው እቅዱ? ያው የሆነ ንግድ ምናምን ነው ሲላት፣ ለምን አትነግረንም ትለዋለች። እባክሽ እርቦኛል መጀመሪያ ምግቡን ሲላትኝ፣ መጀመሪያ መናገር አለብህ ከዛ በኋላ ነው ምግቡን መብላት ያለብህ ትለዋለች ቅድስት ማለት ነው። መድብልም እረ ብሩኬ እባክህ ሚስትህን አንድ ነገር በላተኝ እባክህ ምግቡን ልብላ ይለዋል ማለት ነው። ከዛም አይ የሆነ እቅድ እያወጣን ነው ስለ ወደፊት ስለ ስራ ስላት፣ እሺ በቃ አመንከው ብሩኬ ስትለው አዎ ይላታል። እሺ ብሩኬ ካለ ብላ ምግቡንም ይበላሉ ማለት ነው። ከዛም መድብልም ለነገሩ ባልና ሚስት እኮ ከአንድ ወንዝ ይቀዳል እያለ ይናገራል ማለት ነው። እና ከአንዳንድ ሰዎች ጋር እየተመካከርኩ ነበር፣ ብዙም ያን ያህል አይደለም ይላል። እንግዲህ ቅድስትም ደግማ ብሩኬ አመንከው ስትለው አዎ ይላል። እሺ ቢያንስ እንኳን አዲስ ስለመጀመሪያው ቢዝነስ አይነግረንም ሲላተኝ፣ እንግዲህ ወደፊት ከወሬው ተግባሩ ይሻላል ብዬ ነው እያለ መድብልም ይናገራል ማለት ነው። መጀመሪያ ተግባር ይበልጣል ስለሚባል እኮ ነው ይላል። ኧረ እሺ ሚስጥር መቋጠር ትለዋለች። እሺ ብቻ ዋናው ነገር ደህና መሆንህ ነው ትለዋለች። እሺ በቃ አሁን ምግባችን እንብላ ያሰብከው ይሳካል እያለች ቅድስትም ለመድብል ትመርቀዋለች ማለት ነው። እንግዲህ መድብልም እርቦት ስለነበረ ምግቡን ይበላል ማለት በአንተ እጅ ነው መጉረስ ያለባት፣ በእጇ ዛሬ መብላት የለባትም ይለዋል። ዛሬ ሚስትየው በእጇ መብላት የለባትም በባልየው እጅ ነው መብላት ያለባት አይደል ብሩኬ እያለ ብሩክን ይናገረዋል ማለት ነው። እንግዲህ ብሩክም ምግቡን ስታቀርብለት ይወስድና ያጎርሳታል ማለት ነው። እንግዲህ እህቷም ከውጭ ትመጣና ታያቸዋለች ማለት ነው። ተደብቃ ቁማ እያየቻቸው ነበር እነሱ እየበሉ ማለት ነው። እንደ አጋጣሚ መድብል ነው እንግዲህ ዞር ሲል ያያት ማለት ነው። ሲያያት እሷም ትናደድና ተመልሳ ወደ ክላሷ ትሄዳለች ማለት ነው። እንግዲህ ቅድስትም ብሩኬ ሲያጎርሳት ደስ ብሏትኝ ትስቃለች ማለት ነው። መድብልም ይስቃል ማለት ነው። እንግዲህ መድብል እየጎረሰ እያለ በአጋጣሚ እንግዲህ ወደ በር ሲመለከት እሷን ያያታል ማለት ነው። አይን ላይን ይተያያሉ ሲያናያትና ቅድስትም ደግሞ ትደነግጣለች ማለት ነው። ብሩኬም ያያታል እንግዲህ ተመልሳ ወደ ክላስ ትሄዳለች ማለት ነው። እንግዲህ ወደ ክላስም ስትሄድ መድብል ብድግ ያደርግና ቅድስት ስለ እህትሽ ማውራት አለብን ይላል። እንግዲህ ምሳሌም ደግሞ ከትምህርት ቤት ትመለሳለች። ዳጣ ታመጣታለች። እንዴት ነው ፈተና እንዴት ነው ደፋፈንሽው አይደል ትላታለች። እረ አልተቻልሽም እኮ ትላት። አሁን የሆነ ነገር አዘጋጅቼልሻለሁ እንግዲህ እስኪ እድልሽም በዛው እናያለን ትላታለች። ምንድን ነው ስትላት፣ ዝግጁ ነሽ ትላታለች። እሺ እንደዛ ከሆነ ስትላተኝ ምረጪ ትላታለች። ስትላተኝ ምርጫው ምንድን ነው? እንግዲህ ምረጭና እስኪ ምን አይነት እድል እንዳለሽ እርግጠኛ እናያለን ትላታለች።
ግን አባዬ ግን በየትኛውም አጋጣሚ ቀኝሽን ምረጭ ብሎኛል ትላታለች። አዎ ትላታለች። አይ አስቤያለሁ ቀኝሽን ስትላተኝ እንግዲህ ቸኮሌት አየሽ አይደል የአባቴ ምክር መስማቴ ደስ ሲል ትላታለች። እስኪ ደግሞ ይከፈ ስትል ስታየው ማስቲካ ነው በአንድ እጇ ያለው። ወይኔ ዳጣ አንቺ ትሸውጅኛለች ትላታለች። ቀድመሽ አትነግሪኝም እንዴ ትላታለች ማለት ነው። ምንን ስትላት የአባትሽን ምክር ነዋ ስትላት ቆጨሽ እንዴ ስትላት እንቁልልጭ ትላታለች። እምብየው አምጪ የራሴ ነው ትላታለች። ቆይ አንቺ ከኔ ጋር እንዲዋጣልሽ ነው የምትፈልጊው ትላታለች። በጉልበት አይሳካልሽም እሺ ትላታለች። ዳጣ አንዳንዴ ግን ምን አስባለሁ መሰለሽ እኔ ነኝ ህፃን ዳጣ ናት ህፃኗ ብዬ አስባለሁ። እሱማ ምሳሌ ምን ጥርጥር አለው ትልቅ ነኝ ትላታለች። ለምን አንዳንድ ጊዜ እንደ ትልቅ ሰው አታስቢም ትላታለች። እንግዲህ አስበሽዋል ይዋጣልኝ ስትል ትልቅ ሰው ቢሰማሽ ትላታለች። አንቺ እውነትሽን ነው እኔ ራሱ ምን ነክቶኝ ነው ትላታለች። ደግሞ አታካፊኝም እንዴ ትላታለች ማለት ነው። እንግዲህ ዳጣም ምሳሌ ትከፍልና ትሰጣታለች ማለት ነው። ድሮም እኮ ሆድ ብሶኝ ነው እንጂ እንደማጨከኝብኝ አውቃለሁ ትላታለች ማለት ነው። እንግዲህ ምሳሌም ቸኮሌቱን ትከፍትና ለዳጣ ከፍላ ትሰጣታለች ማለት ነው። አንቺ ሳሰጭኝም እንዴ ትላታለች። ዳጣም እንግዲህ ከፍላ ትሰጣታለች ማለት ነው። ከዛ ተያይዘው ወደ ቤት ይሄዳሉ ማለት ነው። እንግዲህ መድብልም ስለ እህትሽ ማውራት አለብን፣ እኔ ትናንትና በተናገርኳት ቅር ብሎሽ ከሆነ በጣም ይቅርታ ይላታል። በስማም ለዚህ ነበር በሬን ያረድኩት አለ። እውነት ነበረ፣ በጣም እርቦኝ ነበረ በላ፣ በጣም ነው የጠገብኩት ይላታል። ምን ባክሽ እርቦኝ እኮ የውጭ ምግብ አልበላም ውዬ ከጓደኞቼ ጋር ስከራከር ነው ያልኩት ይላል ማለት ነው። ትላለች ቅድስትን በቃ አልጨምርም አልክ አይደል ላነሳሳው ትለዋለች። ቆይ እስቲ ቅድስት ብሎ አሁንም ስለ እህቷ ያነሳል። ስለ እህትሽ ጉዳይ መነጋገር አለብን። አሁንም እንድናወራ አስቤ ነበር ብሩኬ፣ በዚህ ጉዳይ ሀሳብ ካለ አንተም ንገረኝ ትለዋለች ማለት ነው። ይኸውልሽ ቅድስት በመጀመሪያ ከትናንትና ወዲያ ባሳየኋት ፊት ቅር ካለሽ በጣም ይቅርታ ይላታል። ትንሽ ስሜታዊ ሆኜ ስለነበር ነው በጣም ይቅርታ ይላታል። አይ ቅር አላለኝም ትለዋለች። ደግሞም ልክ ነህ ትለዋለች። የእሷ ባህሪ ከኛ ቤት ባህሪ ጋር አይሄድም፣ ትንሽ አፈንጋጭ ናት ትለዋለች ማለት ነው። ያው ገና ከመምጣቷ ውጭ ማለት ከብዶኝ ነው ትለዋለች። እረረ ቅድስት ምን ሆነሽ ነው? ተይ እንጂ እንግዳ መጦ ከቤት ውጪ አይባልም ይላታል። ለአንቺም እኮ እህትሽ ናት፣ ለእኛም ደግሞ ቤተሰባችን ናት ይላታል ማለት ነው። እኛ ውጪ ለማለት ሳይሆን ትንሽ ከባህሪዋ ትንሽ ቆጠብ ብትል ብለን ነው ይላታል። ነግሬያታለሁ፣ ግን ብዙ የህይወት ክፍሏን በራሷ ፍላጎት እንደ ልቧ ስለኖረች እሷን ለማስተካከል ትንሽ ይከብዳል ትለዋለች ማለት ነው። እንደው ብሩኬ በዚህ ጉዳይ ሀሳብ ካለህ እዚህ ቤት ከኛ ጋር አብራን ብትኖር ቅር ይልሃል ብሎ ወንድሙን ይጠይቀዋል ማለት ነው። ይሄው እንግዲህ ብሩኬም እንግዲህ ይከው ብሩኬም ፍቃደኛ ነው ይላታል። ስለዚህ የሆነ ነገር ማድረግ አለብን ይላል ማለት ነው መድብል። ምንድን ነው እሱ? ትንሽ እዚህ ትቆይና ራሷን እንድትችል እነግራታለሁ ትለዋለች። አይ እንደሱ አይደለም፣ ቢያንስ ትንሽ ታግሰን ወደ ራሷ እስክትመለስ የቻልነውን ያህል ብንታገሳት ብዬ ነው ይላታል። መድብል ታደክመናለች ትለዋለች። በቃ እንሞክር ይላለኝ። እንሞክር አደል ብሩኬ ቅድስት ይላል። ወደፊት ደግሞ ከዚህ የባሰ የሚፈጠር ነገር ካለ እንደ ቤተሰብ ከዚህ ቁጭ ብለን እንመካከራለን፣ ያጠፋችም ደግሞ እንመካከር ትለዋለች። ትንሽ እንሞክርና ከአቅማችን በላይ ከሆነ ይችላል፣ ከሁላችን በላይ ደግሞ ብሩኬ ይላል ማለት ነው። ያንተ ፈቃደኝነት ያስፈልገዋል ይለዋል ማለት ነው። ብሩክም እሺ ይላል ማለት ነው። በቃ ማዕዱን እኔ ላንሳው ወይስ ታነሻዋለሽ ይላታል። አይ እኔ ራሴ ያነሳዋለሁ ብላ ኧረ ችግር የለውም ስላት ቅድስትም ተው እንጂ መድብል ብላ ምግቡን ይዛ ትሄዳለች። በዚህ ጋር ልለፍ ብላ አልፋ ቅድስትም ምግቡን ይዛ ወደ ውስጥ ትሄዳለች ማለት ነው። እንግዲህ የሚጠጣው ሀይዘሽልና ስላት እሺ ትለዋለች ማለት ነው። እንግዲህ መሀሊትም የመድብልን ወንድም ብሩኬን የድሮ ባሏን ባደረገችው ላይ ካሊብ ስለተስማማ ካሊብና መድብል ተስማምተዋል ብሎ ታሬ ይነግራታል ማለት ነው። ምንድነው የተስማሙት ስትለው ካሊብ አንቺን አሳልፎ ለመድብል ሊሰጠው ነው፣ መድብል ደግሞ እንደ ድሮ ተመልሶ ሊሰራ ነው ይላታለኝ። ፈጣሪ እንደገና ሊቀጣይ ነው። ለምንድን ነው ጊዜዎቹ እንደዚህ የሆነኝ? የምተርፍበት ማምለጫ አጥቻለሁ። ካሊብ ለመድብል አሳልፈህ
ካሌብ ለመድብል አሳልፈ ከምሰጠኝ ይልቅ የእግርህን እጣቢ እየጠጣሽ ኑሪ ብትለኝ እኮ እኖራለሁ ትላለች ማለት ነው። እንግዲህ መሀሌት በጣም ተጨንቃለች። ያደረገችው ነገር ትክክል አይደለም። የት ነው የሚሄደው? እግሬ ወደ አመራኝ በር ብዬ ብጠፋ እንኳ ከካሌብ አልሰወርም፣ አላመልጥም። ምን አይነት ጨለማ ውስጥ ነው የገባሁ እያለች አንቆ ቢገለኝስ፣ አንቆ ሊገለኝ እየቀረበልኝ ነው። አንተ ፈጣሪ እንደ ሰው አይደለህምና አንተ የቀርበለኝ፣ ከዚህ ከማላመልጥበት ወጥመድ አንተ አድነኝ ብላ መሀሌት እንግዲህ ፈጣሪዋን እየተማጸነች ትገኛለች ማለት ነው። እንግዲህ ከመሞቴ በላይ በጣም እያስፈራኝ ያለው እንደምን መሞት ማወቄ ነው ትላለች ማለት ነው። ሆኖም ግን ያደረገችው ነገር ትክክል አይደለም። መድብልም መሀሌት አይማረ ይልሃል መረሽ ብሎ ተናግሯታልና ስህተቷ ግራ ቢያጋባትም ግን ምንም አይነት አማራጭ የላትም። ስለዚህ ቀጥ ብላ ትሄዳለች ማለት ነው። ምክንያቱም መድብል ካገኛት እንደማይለቃት ታውቃለች። እንግዲህ የቅድስት እህትም ራሷን እየተኳኳለች ቅድስት ትመጣለች ማለት ነው። ወደ ውስጥም ስትመጣ እንግዲህ ሰላም ትላታለች። የት ልትሄጂ ነው ትላታለች። አለምዬ እንዴት ነሽልኝ ትላለች። ወዴት ልትሄጂ ነው ስትላትኝ ወዴትም ስትላት፣ ታዲያ አለባበስሽ ግን አኳኳልሽ ግን የሆነ ቦታ ምትሄጂ የምትመስዪው ትላታለች። ግዴታ መሄድበት ቦታ መኖር አለበት እንዴ ትላታለች። አለመኳኳልና አለመለባበስ ትላት። እኔ እኮ ሳስበው ግርም ነው የምትሉኝ ትላታለች። የመኳኳል ለመዋብ ቆንጆ ለመሆን ቦታና ጊዜ ትፈልጋላችሁ ትላታለች ማለት ነው። ምግቡ ለእኔ ነው ስትላት፣ አዎ በስንት ጊዜው የእህትሽን ምግብ ልትበይ ነው ትላታለች። በጣም ናፍቆኝ ነበር ብላ ቢልኝ ትላታለች ማለት ነው። ከዛም ካፏ ላይ ስታደርገው ምልስ ስታደርገውና አንቺ ሳሎን እንዳልመጣብሽ ነው ያመጣሽው ትላታለች። ንገሪ ለዛ ነው ትላታለች። ምን ትላታለች ቅድስትም ማለት ነው። እኔ እንደዛ አስቤ አይደለም በአጋጣሚ ላይ ስለመጣው ነው ያመጣውልሽ ትላታለች ማለት ነው። እንግዲህ ታሬና መድብልም ተገናኝተው ታሬ ምን አዲስ ነገር አለ ይለዋል። የትህትና ጉዳይ እየከረረ ነው። ካሌብ አሁንም የዚችን ምስኪን ህይወት ለመቅጠፍ ተጠምቷል ቋምጧል እያልከኝ ነው ይለዋል። አዎ ይገርመሃል ከወትሮውም በላይ ይለዋል። ምን አይነት አውሬትነት ነው ይሄ ይላል። ካሌብ ገንዘብ ካስገኘለት ምን አይነት አውሬና ጨካኝ እንደሆነ አንተም ጠንቅቀህ ታውቀዋለህ። ከራሱ ውጭ የሌላውን ህይወት ምንም ግድ የማይሰጠው ነው ይለዋል። አዎ መጽሐፍ ቅዱስ ገንዘብ የኃጢአት ምስር ነው የሚለው በአፍቅሮተ ነዋይ በገንዘብ አይኑ ስለታወረ ነው እያለ መድብል ይናገራል ማለት ነው። እንግዲህ ታሬም ስለዚህ እንዳትቀደም ለማለት ነው ይለዋል። ጥሩ ይለዋል። ከጫፏ እንዳይደርስ አርጌ ካላጋደምኩት እኔ መድብል አይደለሁም ይላል ማለት ነው። እንግዲህ ታሬ ሰሞኑን እኔ አንተ በጣም መገናኘት አብዝተናለኝ። ስለዚህ ይሄ ደግሞ ላንተ ጥሩ አይደለም። የታሬ ሰዎች ደግሞ ካዩ ህይወትህ አደጋ ላይ ይወድቃል። ትንሽ ቢሆን መቀነስ አለብህ ይለዋል። ትንሽ አንገብጋቢ ጉዳይ ሲሆን ምን አማራጭ አለ ይለዋል። እንጃ ብቻ ታሬ የሆነ ዘዴ ፈጥረን በዛ ብንለዋወጥ አይሻልም ይለዋል። መልካም አስብበትና ሌላ የተሻለ አማራጭ ካለ ቢያንስ መገናኘቱን ቀንስ እናደርገዋለን ይለዋል። ጥሩ ይላል። እሱም በደንብ አስብበታለሁ ፊት ነስቼሽ አይደለም ያለውበት ሁኔታ ነው ትላታለች ማለት ነው። ማለት ቤተሰብ ስትላት፣ አዎ ምን ነው ስትላት፣ አሁን ገባኝ እነሱ ቤተሰቦችሽ እኔ ባዳሽ ሆንኩብሽ አይደል ትላታለች። ችግር የለውም ትላታለች። ባዳ እረ በስመ አብ በይ አለምዬ ግን ምን ሆነሻል? እኔ እኮ እንደዛ አይደለም ያልኩት ትላታለች። ይኸውልሽ አለምዬ ያለሁበት ሁኔታ ውስብስብ ስለሆነ ተነግሮ ማልቅ ችግር ውስጥ ስላለሁ ነው እንጂ ተረጅኝ። እኔ እንደዛ አስቤ አይደለም። ከእኔ የምትደብቂው ችግር ምንድን ነው ትላታለች። አለምዬ መደበቅ አይደለም ለመናገር የማይመች ነው ስለሆነብኝ ነው ትላታለች ማለት ነው። በተረፈ ደግሞ ባለቤቴ እንደዚህ አይነት ችግር ከገጠመው ወር አልሆነውም ትላታለች ማለት ነው። ችግሩ ደግሞ የተፈጠረው የሰርጋችን ቀን ነው ብላ ትነግራታለች ማለት ነው። እባክሽ ይቅርታ አድርግልኝ እህቴ፣ እውነት እኔ ያላወቅኩም ነበር ትላ ሁኔታሽን ሳየው ጸባይ ሲቀያየርብኝ ጊዜ ቅራ ገብቶኝ ነው። እባክሽ በእናትሽ ይቅርታ አድርግልኝ እህቴ ትላታለች ማለት ነው።
እባክሽ የኔ ውድ እኔ እንድትከፊ አልፈልግም ትላታለች ማለት ነው። እባክሽ ትላታለች። እህቴ ትላታል። እህቴ እባክሽ ዝም በይ፣ እኔ እኮ ላስከፋሽ ፈልጌ አይደለም፣ የልቤ ችግር ተደራርቦብኝ ነው ትላታል። አሁን ተረድቼሻለሁ፣ በቃ ዝም በይ ትላታለች ማለት ነው። ስላልተረዳሁሽ በጣም ይቅርታሽ ትላታለች ማለት ነው። በጣም ነው የምወድሽ የኔ እናት ብላ ታቅፋታለች ማለት ነው። ትንቦረቦራለች እንጂ በጣም የዋህ ናት። እባክሽ በቃ ተይው ብላ እንግዲህ ከእህቷ ጋር ተስማምተው ማለት ነው። እንግዲህ ምሳሌም ወደ ቤት ደርሳ ምግቧን በልታ የቤት ስራ ትሰራለች። ዳጣም ደግሞ ምግብ እየበላች ነው። ምሳሌ እኔ ቆንጆ ላጎርስሽ ትላታል። አይ ጠግቤያለሁ፣ አንቺ ግን ቶሎ ቶሎ ቤና አረፍ በይ ነው ወይስ እስካሁን ምግቡን እያነበብሽ ነው ትላታለች ማለት ነው። ሞጤ ትላታለች። ጀመረች ደግሞ በእኔ ምግብ እያየሃት ነው አባዬ ትለዋለች ማለት ነው። ለብሩኬ ማለት ነው። ቅድስት ትመጥ ቅድስትዬ እቺ ልጅሽ ከሆኑ መሞጣሞጥ ጀምራለች ትላታለች። እኔ ምንም አላልኳት፣ ዞረሽ ዞረሽ ጣትሽን እኔ ላይ ትቀስሪያለሽ ትላታለች ማለት ነው። ብሩኬ እስኪ አንተ መስክን ምን ብላት ነው ትለዋለች። አፍ ሲፈታ አንቺ ነበርሽ ኬድዬ፣ እቺ ልጅ ግን ስታድግ ጠበቃ ነው ዳኛ ብትሆን የተሻለ ነው ትላታለች ማለት። ጥያቄውን መመለስ ያትሽ ነው አይደል እንደዛ ምትሆኙ ትላታለች ማለት ነው። እናንተ ተው ትላታለች። ከዳጣ ጋር ትሯሯጣለች ማለት ነው። ዳጣ ታሯሩጣታለች ማለት ነው። ተው በቃ እያለች ሰው መብላት አይችልም እንዴት ትላለች። በቃ ብይኸው ትላታለች ማለት ነው። ዳጣም እንግዲህ ምግቧን ትበላለች ማለት ነው። ምሳሌም ታሾፍባት እንዴ በቃሽ ያው በቃ ብይ ትላታለች ማለት ነው። እያለች ዳጣ ትናደዳለች ማለት ነው። ከምሳሌ ጋር ዳጣ እንግዲህ እንደ ህፃን ልጅ ነው የሆነችው። ተመልሳ እንግዲህ መድብል ብላ ትጠራዋለች። ማን እንደሆነች አላየም። ኤዱ ትጠራዋለች። መድብል ስትለው መድብል እንዴ ትለዋለች። እንዴ አንቺ ነሽ እንዴ ይላታል። ምን ነው ስጠራ አሰማኝም እንዴ ትለዋለች። ምን ነው ሀሳብ በዝቶብኝ ጆሮ ላይ ተኝቼበት ይሆናል ትለዋለች። ግን ደግሞ አይዞህ እሺ፣ ልጆቹ ደግሞ በድላቸው ያድጋሉ ትለዋለች። ጉረኛ ነሽ ይላታል። ይልቅ የተከሰት ይችላል እዚሁ በቀየ ነው ትለዋለች። ከዛ እረ ለካ ለዚህ ነው ቅጠሏ የረገፈች ጨራሮ መስለሽ ዛፍ የምትታየኝ ይላታል ማለት ነው። አንተ ደግሞ አንተን ስሮጥ መምጣቴ ናቅፍቆሽ ነበር አጠጣውሽ ይላታል። ደግሞ እባክህ የበለጠ እንድፈራ አታድርገኝ ትለዋለች። እንዴ ኧረ ምን ሆነሻል? እኔ እኮ ተረም ነው እየቀለድኩ ነው ይላታል። ኧረ አታካብጂው እንዴ ይላታል ማለት ነው። ይልቅ ወደ ቤት ከሆንሽ አብረን እንሂድ ይላታል። እሱማ ወደ ቤት ነኝ፣ ግን አንተ ግን ስትገርም የት ነበርሽ? የት ውለሽ ነው? የት አድረሽ ነው? አትጠይቀኝም ትለዋለች። እነ ቅድስትን ስጠይቃቸው ቤተሰብ ጥየቃ ሄዳለች አሉኝ። ስለዚህ እኔ ግን አይመስለኝም ይላታል። ስታስበው ምን ትለዋለች? እኔ እንጃ ይላታል ማለት ነው። እኔ አይመስለኝም እያላት መድብል ማለት ነው። እንግዲህ ከኤዶም ጋር ተያይዘው ወደ ቤት ይሄዳሉ ማለት ነው። እንግዲህ መሀሌትም ሻንጣዋን ይዛ ለመሽሎክ ዞር ዞር እያለች ትሄዳለች ማለት ነው። ሻንጣዋን ይዛ ኮፍያ አድርጋ መነጽር አድርጋለች እንዳያውቋት። እንግዲህ የት እንደምትሄድ ባናቅም እየተጓዘች ትገኛለች። በቃ ልክ እንደ ሌባ ጀርባዋን እያየች ነው የምትሄደው። እንግዲህ መጣሽ በዚህ በኛው በኩል ማለት ነው። ወደ እህቷ ቤት ነው እንዳንል፣ ወደ እህቷ ቤት ከዚህ በኋላ አትሄድም። ግን የምትሄድበት ራሱ ግራ ገብቷት ትገኛለች። መሀል አስፋልት ላይ ማለት ነው። እየዞረች እያየች ነው የምትሄደው። አሁን የምታመልጥበት ቦታ የላትም። ዝም ብዬ እያየ ከሚገድሉኝ የቻልኩትን ሞክሬ ቢገድለኝ ይሻላል እያለች መሀሌትም እንግዲህ መሞቴን ባቀው ማን ያውቃል፣ ፈጣሪ ጠላቶችን ወደማይደርሱበት ወስዶ ሊያስቀምጠኝ ይችል ይሆናል። እጅ እግሬን አጣጥፌማ ለገዳዮቼ እጄን አልሰጥም። ባለችኝ አቅም መንፈራገጥና እድሜ ማርዘም አለብኝ እያለች ትጓዛለች ማለት ነው። አመሻሽም እድሜ ነው አይደል የሚባለው እንደ ተረቱ እያለች እንግዲህ መሀሌት ጉዞዋን ቀጥላለች። የት እንደምትሄድ ግን አታውቀውም ማለት ነው። ሆኖም ግን መንገዱን ዝም ብላ ግራ ተጋብታ ቢያንስ እስኪ ልፍጨርጨር እያለች ቤተሰብ እያልሽ የምታሞኛቸውን ነገር ይላት። ኧረ አባቴ ሙት እኔ ቤተሰብ ቤት ነኝ ትለዋለች።
አባቴ አንዴ ሞቷል ብለሽ ደጋግመሽ ትገያቸዋለሽ ትለዋለች። እና ኧረ ገና ምን አይተሽል እንደ ቤተሰብ ሁሉ ገና ምን ወሬውን ምን እዛው ማዳረሰው ይላታል። አያምኑህም ትለዋል። እንዲያውም ከጎረምሳ ጋር ስትሳሳም አየኋት ብዬ ነው የምነግራቸው። ልታስለቅሰኝ ነው እንዴ ይላታል። ኧረ እኔ ስቀልድ ነው ኤደን ይላታል። እንዴ ታመራለች እንዴት ትላለች። ድሮም ቀልዶ ማያውቅ ሰው ሲቀልድ አያምርበትም ትለዋለች። ከደበረህ ግን ይቅርታ ትለዋለች። ሩጬ መምጣቴ ስትለው አይ ልክ ነሽ አንቺ ውለታ አለሽ። ድሮም ቀልዶ ማያውቅ ሰው እርሙን ሲቀልድ አያምርበትም ይላታል። ልክ እንደኔ ይላታል። ይልቅ እንሂድ ይላታል ማለት ነው። ወደ ቤት እንሄድ አይሻላትም ብላት እንግዲህ ተያይዘው ይሄዳል። እኔማ ጨዋታ ያሳመርኩ መስሎኝ እኮ ነው የሰማኸኝ አልመሰለኝም ትለዋለች። ከዛይ አንቺ ሰምቼሻለሁ እባክሽ ተይው እያለት ተያይዘው ወደ ቤት ይሄዳሉ ከኤደን ጋር ማለት ነው። እንግዲህ ቤትም ደግሞ ቅድስት በቆሎ እየጠበሰች ትገኛለች ማለት ነው። እንግዲህ በቆሎ እየተጠበሰ ባለበት ሰዓት ተሰብስበው ይገባሉ። እቺ ልጅ ጎረመሰች እኮ ይላታል መድብል። እንግዲህ የዳጣን ፀጉር ይነጋታል። ጎረመሰች እሰይሽ እንኳን ትለዋለች። አንተ ቡራ ትቆጣውም እንዴት ትለዋል። ዛሬ ደግሞ እዛው ቻይ ትላታለች ማለት ነው። አጎቴ ዳጣህ ግን አታሳዝንህም እንዴት ትላለች። ምሳሌ ደግሞ አሁን ደግሞ ነው ያሳዝናል። ጎረምሲት ይላታል ማለት ሳስበው አዲስ ቀን ዝፈንበት ገጥመሽ ትለዋለች። ምላሷ እኮ ደግሞ አርፍም ተይዛም እኮ አታርፍም ይላታል። አሁን ተላምዳችሁ ነው እንጂ በፊት ኮስተር ስትል ምገባበት ነበር ምጠፋው ትለዋለች። በቆሎ አልደረሰም እንደ ኤዱ ትላታለች ማለት ነው። ለሽታው ብቻ ጠገበችን እኮ ይላል። አይ ደርሷል ቀንበር ይበል ብዬ ቀንበር በል ብለሽ አሳረረሽው ትላታለች። ለእኔ ያኛውን ጌጦን እሺ ትላት። አንቺ አትቅበጭ ቆራርጬ ለሁሉም እኩል ነው የማደርሰው ትላለች ማለት ነው። ከዛ እንግዲህ ኤደንም የጠበሰችውን በቆሎ ለሁሉ ለማድረስ ትሞክራለች ማለት ነው። ላገዘች ስትላት አይ አቃጠላት ብላ ለመድብል ሰጠችው። መድብል አመሰግናለሁ ብሎ ሁሉም ያነሳሉ ማለት ነው። እንግዲህ እናንተ ደግሞ ማናችሁ ትላለች። መሀሌትን ያዟት ተብለው የተላኩ ሰዎች ማለት ነው። ጤና ይስጥልኝ ያሉ ጠበቃ ይዟታል ማለት ነው። እንግዲህ የዛሬው ምሳሌ ድራማ መሀሌትን ይዟታል። በዚህ ነው የተጠናቀቀው ማለት ነው። በቀጣይ በክፍል 178 እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝት ይበልልኝ። እንዲሁም ለዓለማየሁ ዩቲዩብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ አብሮነታችሁን አሳዩን። ነባሮቹ ከልብ እናመሰግናለን። አዲስ ጀማሪ ነን፣ አበረታቱን ቤተሰብ። ባይ ባይ።